ስንምነን ማንም አይለየና ባለመነ ኢትዮጵያ ትዘመን ስንምነን ማንም አይለየና ባለመነ ኢትዮጵያ ትዘመን ትዘመን ኢትዮጵያ ትዘመን ባለመነ ኢትዮጵያ ትዘመን እናዬ አንድነን ማንን ለያየ ስንምነን ማንም አይለየና ባለመነ ኢትዮጵያ ትዘመን ስንምነን ማንም አይለየና ባለመነ ኢትዮጵያ ትዘመን ስንምነን ማንም አይለየና ባለመነ ኢትዮጵያ ትዘመን ትዘመን ኢትዮጵያ ትዘመን ባለመነ ኢትዮጵያ ትዘመን ሰላም ሰላም ጋሼ፣ ነዳጅ አለ አይደል? አለ ጋሼ። ቆይ ላምጣሎት። ላምጣሎት? ምን ጉድ ነው? ይኸው። ምንድን ነው ይሄ? የ500 የ1000 እና የ2000 ፉል የለም? ፉል እኮ ፈስ ነው ጋሼ። ምን ይሰራሎታል? አረ ነዳጁን ነው ያልኩሽ። በዚህ ጊዜ ፉል? አይ ጋሼ፣ ለካ ፉል ኖት። አንቺ ልጅ ስርዓት። እሺ ይሄን ገዝቼ ምን ላድርገው? ቤት ወስደው ይሙሉታ። መቼም ለዚች ፓምፕ አናስነሳም። ቢያንስ አንቺ አሞይልኝም። እንዲህ ዘንጬ ጋዝጋዝ ልበል። ውይ እቺን ቲሸርትስ ለልጄ ብገዛት ከየት አገኘሻት? ይኸውልዎት ጎጆ ሾፕ ላይ። ወዳችኋለሁ። ባይ። አስተናጋጅ። አቤት ጌታዬ። ለምንድን ነው ምግቡ ፀጉር የከተታችሁት? ያው እዚሁ ፀጉርም ስለምንቆርጥ እሱን ለማስተዋወቅ ብለን እኮ ነው። ቢዝነስ ካርድ በሉት። ወዮ እንዴ አንቺ ልብሽ ፀጉር ስራው ላይ ከሆነ ለምን ምግቡን አትዩም? አላቋርጥም ጀምሬ ሳያይፍን ቀይሬ እንዲህ ነበረ ካላልኩኝ ከትናንት ስተት ተምሬ ሰው ቢያወራ ስለኔ መች ግድ ሰጥቶኝ እኔ አላውቅም መንዛት ነበር። አሶጭኝ እንደው መሄዳለሁ። ኧረ ጥርግ ይበሉ። እዚህ አካባቢ ግን ትራንስፖርት አገኛለሁ። በያንጓ ሄዱ ይሻላል አይደል? አዋ ስንት ነው ሂሳቡ? እሱ ይቅርና ፀጉሮ ትልቅ ሮጣት። በራሷ ፀጉር የምትዋብ ሴት ያላት ውበት ያላት ግርማ ሞገስ ከማንም ሴት ጋር አይመሳሰልም፣ አይወዳደርም። የሚሰጣትስ በራስ መተማመን፣ ለሰው የምታስተላልፈው ትርጉም። ወይኔ ሰይፉ ደወለ፣ ወይኔ ሰይፉ ደወለ። ትናንት ጠዋት እኮ ነው ቦርጬን ላጠፋ እየሮጥኩ ሰይፉ ደውሎልኝ እሑድ ኢንተርቪው ላድርግሽ አይለኝም? ኧረ ጋሼ ቢዚ ነኝ። ምን አትበል እባክህ። ለምን ነው የሚባለው? እኔ ለራሴ እሑድ ትልቅ ፕሮግራም አለብኝ ኢንተርቪው ላድርግሽ ይለኛል እንዴ? ትቀልዳለህ እንዴ? ጭራሽ አንተ ነው የምትለኝ? እቺን ይወዳል በልቻው አልኩትና ከማሚ ጋር ቁርስ ልንበላ ወደ ሴንቸሪ ሞል ሄድን። ሴንቸሪ ሞል እንገናኝ። ለመሆኑ ልጁ ምን አለው? ሰርተክፌት አለው። ኦ የተማረ ነዋ። ማስተርስ ነው? ኧረ የልደት ነው። እሺ ሀብቱስ? ሀብቱ ጤናው ነው። ምንም ብር የለውም? ብርማ ስለሌለው መሰለኝ የእናንተ ልጅ የሚያገባው። ወይኔ ልጅ። ቆይ ታዲያ እንዴት ሊያበላት ነው ልጄን? ልጆት ገና በራሷ መብላት አልጀመረችም እንዴ? ኧረ እባክሽ አታድርቂኝ። እኔ ገቢውን ነው ምልሽ። አይ እሱ እንኳን በቅርቡ 100,000 ብር ያገኛል። ከየት ያመጣል? የቢኤንድቢ ቻሌንጅን ተወዳድሮ ነዋ።